ሰላም ጤና ይስጥልኝ። ዛሬ እጅግ በጣም አስደሳችና አዲስ ሰበር ዜና ይዘንላችሁ ቀርበናል። ስለ ዲቪ 2027 እና ከዚያ በኋላ ስላለው ሁኔታ አዳዲስ መረጃዎች ወጥተዋል። ዲቪው ተመልሷል። ነገር ግን በአዲስ መመዘኛዎችና ጥብቅ መመሪያዎች ነው የቀረበው። ዝርዝሩን አብረን እንይ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮን ከወደዳችሁ ላይክ፣ ሼር እንዳይረሳ። እንጀምር። አንደኛ የህግ መመሪያውና የሚጀምርበት ቀን መጋቢት 2 ቀን 2018 ዓ.ም ወይም ደግሞ ማርች 11 2026 የዩኤስ ስቴት ዲፓርትመንት ፌዴራል ሬጅስትራር ባወጣው መመሪያ መሰረት በዲቪ አሰራር ላይ ከፍተኛ ለውጥ ተደርጓል። ይህ አዲስ ህግ ከሚያዝያ 2 ቀን 2018 ዓ.ም ጀምሮ ወይም ደግሞ አፕሪል 10 2026 ጀምሮ ተፈጻሚ መሆን ይጀምራል። ዋናው ዓላማውም ማጭበርበርን ወይም ደግሞ ፍራውድን ለመከላከልና አሰራሩን ይበልጥ ግልጽ ለማድረግ ነው። ሁለተኛ የፓስፖርት ጥያቄ ተመልሷል ወይም ደግሞ ፓስፖርት ሪኳየርመንት። ትልቁ ዜና ፓስፖርት ግዴታ መሆኑ ነው። ለማመልከት የግድ ፓስፖርት ሊኖሩት ይገባል። ፓስፖርት ለማን ለሚለው ጥያቄ ለዋናው አመልካች ወይም ደግሞ ሜይን አፕሊካንት ብቻ ነው። ባለቤቱ ወይም ልጆቹ ፓስፖርት ባይኖራቸው ችግር የለውም ማለት ነው። ምን አይነት ፓስፖርት ለሚለው ጥያቄ ደግሞ መደበኛ ወይም ለጎረቤት ሀገር የሚውል የአጭር ጊዜ ፓስፖርትም ቢሆን ያገለግላል። በዚህ ጉዳይ ላይ አዲስ መመሪያው ምን ይላል? የፓስፖርቱን መረጃ መሙላት ብቻ ሳይሆን የፓስፖርቱን የፊት ገጽ ወይም ደግሞ ባዮ ፔጅ ፎቶ አንስተው መጫን፣ አፕሎድ ማድረግ ይኖርበታል። ፋይሉ በጄፒኢጂ ፎርማትና በግልጽ የሚነበብ መሆን አለበት። ሶስተኛ $1 ክፍያ ወይም ደግሞ አፕሊኬሽን ፊ። ሌላው አዲስ ነገር $1 ክፍያ ስርዓት ነው። ይህ ክፍያ የሚፈጸመው በፔይጋቭ በኩል ብቻ ሲሆን ቪዛ ካርድ ወይም ደግሞ ማስተር ካርድ ወይም ደግሞ ፔይፓል በመጠቀም መክፈል ይቻላል። ይህ የሚደረገው ዝም ብሎ በሰው ስም በዘፈቀደ የሚሞሉ ሰዎችን ለመቀነስ ነው። አራተኛ 2 ዕድሎች በአንድ ዓመት። ይህ ዓመት ልዩ ነው፣ ምክንያቱም 2 የዲቪ ዕድሎች ሊኖሩ ይችላሉ። አንደኛው አሁን ከሚያዝያ በኋላ የሚጀምረው ዲቪ 2027 ሲሆን ሁለተኛው ደግሞ እንደተለመደው በመስከረም ወይም ደግሞ ጥቅምት ወር የሚጀምረው ዲቪ 2028 ነው። ዲቪ 2027 ከፍተኛ ማስጠንቀቂያ ይዞ መጥቷል። ይህም አሁን ለዲቪ 2027 የተጠቀሙበትን ፎቶ ለዲቪ 2028 በድጋሚ መጠቀም አይችሉም። አዲስ ፎቶ መነሳት አለባቸው የሚል ነው። እንግዲህ ፓስፖርታችሁን አዘጋጁ፣ ፎቶአችሁን ተነሱ። ዝርዝር መረጃዎች እንደደረሱን በሌላ ቪዲዮ ይዘንላችሁ እንመጣለን። ቪዲዮውን ለወዳጅ ዘመዶ በማጋራት መረጃው እንዲደርሳቸው ያድርጉ። ሰብስክራይብ ማድረግ እንዳይረሱ። መልካም ዕድል ለሁላችሁ።